እስኪ አንድ ጥያቄ ልጠይቃችሁ። በህይወታችሁ አይታችሁ ወይም ሰምታችሁት የምታውቁት ትልቁ የገንዘብ ኪሳራ ስንት ነው? 100,000 ብር ወይስ ከዚያ በላይ? አሁን የምነግራችሁን ቁጥር ግን በጥንቃቄ እንድትሰሙኝ ይፈልጋል። 32 ቢሊዮን ዶላር የከሰረ ሰው ልነግራችሁ ነው። ይሄ ሁላ ገንዘብ ግን የከሰረው በ72 ሰዓት ውስጥ ብቻ ነበር። ይሄ ልጅ የ29 ዓመት ወጣት ሲሆን በየቀኑ የሚለብሰው የተቀደደ ቲሸርት እና ቁምጣ ነው። ነገር ግን ሁሌ በኪሱ የታሰሩ ዶላሮችን ይዞ ይዞራል። የዓለማችን ትላልቅ ሀብታሞች፣ የሆሊውድ አክተሮች፣ ታዋቂ ሰዎች፣ ፖለቲከኞች ከሱ ጋር ለመገናኘት ይፈልጋሉ። እሱ ግን ከዓለማችን ትላልቅ ኢንቨስተሮች ጋር የ2 ሚሊዮን ዶላር ስብሰባ እያደረገ ልጁ ግን ሊግ ኦፍ ሌጀንድ የሚባል የቪዲዮ ጌም እየተጫወተ ይቀልድባቸው ነበር። ይህ ታሪክ የሆሊውድ ኮሜዲ ፊልም አይደለም። ይሄ በቅርብ ጊዜ በዓለማችን ከተከሰቱት ትልቅ የፋይናንስ ማጭበርበርና የሳም ባንክማን ፍሬድ እውነተኛ ታሪክ ነው። ዛሬ አብረን የምናየው ይሄ ልጅ እንዴት በዓለም ታሪክ ፈጣኑ ቢሊዮነር እንደሆነና በባሃማስ ደሴት ላይ ከጓደኞቹ ጋር ሆኖ የሰዎችን ገንዘብ እንዴት እንደበተነና በ3 ቀናት ውስጥ 32 ቢሊዮን ዶላር እንደከሰረ፣ እንዴት የ25 ዓመት ፍርድ እንደተፈረደበት በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋበዝኳችሁ። ታሪኩን ለመስማት ዝግጁ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉና በቀጥታ ወደ ታሪካችን ንግባ። ታሪካችን የሚጀምረው እንደ ፈረንጆ አቆጣጠር 1992 ዓመተ ምህረት በካሊፎርኒያ ውስጥ ነው። ሳም ያደገው በተራ ቤተሰብ ውስጥ አልነበረም። አባቱና እናቱ ሁለቱም በታዋቂው የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰሮች ናቸው። ሳም ገና በልጅነቱ በማቴማቲክስ እና በሂሳብ ስሌት በጣም የተለየ አይምሮ ያለው ልጅ ነው። በ2014 ከታዋቂው ኤምአይቲ ዩኒቨርሲቲ በፊዚክስ ተመረቀ። ነገር ግን አብዛኞቹ የኤምአይቲ ተመራቂዎች ወደ ትላልቅ ቴክኖሎጂ ኩባንያዎች ሲሄዱ፣ ሳም ግን አንድ የተለየ የራሱ ፍልስፍና ነበረው። ኢፌክቲቭ አልቱሪዝም፣ ውጤታማ የበጎ አድራጎት ፍልስፍና ይባላል። ይህ ፍልስፍና ባጭሩ ምን ይላል መሰላችሁ? በህይወትህ እውነተኛ ደግ ሰው መሆን ከፈለግ ዶክተር ወይም በጎ ፍቃደኛ አትሁን፣ ይልቁንም እብድ ሀብታም ሁን። ከዛ ያተረፍከውን ቢሊዮን ዶላር በሙሉ ለዓለም ችግረኞች መፍትሄ ሰጥበት የሚል ፍልስፍና። ሳም ይህንን ነገር ሲያስበው አይምሮ ተነቃቅ። አሃ እኔ እኮ ዓለምን ለማዳን ሲባል የግድ ሀብታም መሆን አለብኛል። እናም የመጀመሪያ ስራውን ጃን ስትሪት በሚባል ትልቅ የዋል ስትሪት የንግድ ድርጅት ውስጥ ጀመረ። እዛ ሆኖ የፋይናንስ ገቢዎችን እንዴት መስራት እንደሚችል በደንብ ተማረ። በ2017 ዓ.ም ሳም አንድ አስደናቂ የስራ ሐሳብ መጣለት። ሐሳቡ ምን መሰላችሁ? በጃፓን ክሪፕቶ ከረንሲ ቢትኮይን ዋጋው በአሜሪካ ከሚሸጠው ዋጋ በ10 እጥፍ ይበልጥ ነበር። ሳም ይህን ነገር እንዳወቀ ቀጥታ ወደ ስራ ገባ። ከአሜሪካ ቢትኮይን በርካሽ ይገዛል፣ ጃፓን ውስጥ ደግሞ ከገዛበት የተወሰነ ፐርሰንት ጨምሮ ይሸጣል። በዚህ ስራው ካሰበው በላይ በየቀኑ ሚሊዮን ዶላሮችን ማትረፍ ጀመረ። በዚህ ቢዝነስ አማካኝነት የራሱን አለሜዳ ሪሰርች የሚባል የግል ኢንቨስትመንት ኩባንያ አቋቋመ። ይህ ኩባንያ ከተመሰረተ በኋላ ገንዘቡ እንደ ጎርፍ ይፈስለት ጀመረ። ሳም ድርጅቱ በጣም ስላዋጣው ሌላ ድርጅት እንደ ፈረንጆቹ አቆጣጠር 2019 ዓመተ ምህረት ሁለተኛውና ትልቁን ኩባንያ አቋቋመ፣ ፊቴክስ። ፊቴክስ ማለት ሰዎች ቢትኮይን እና ሌሎች የዲጂታል ገንዘቦችን የሚገዙበትና የሚሸጡበት እንደ ባንክ አይነት ያለ ድርጅት ነው። ሳም ፊቴክስን ለማስተዋወቅ በቢሊዮን የሚቆጠሩ ዶላሮችን አወጣ። የአሜሪካ ትልቁ የስፖርት ክስተት ላይ ስለ አዲሱ ድርጅቱ ማስታወቂያዎችን ማውጣት ጀመረ። ሳም በህዝቡ ዘንድ በጣም ታማኝ ለመሆን ታዋቂ ቅርጫት ኳስ ተጫዋቾች ስቲቭ ካሪ፣ የፍሎሪዳው የአሜሪካን ፉትቦል ኮከብ ቶም ብራዲ እና ታዋቂ አክተሮች የፊቴክስ አምባሳደር አደረጋቸው። የዚህ ድርጅት ስም በጣም ከመስፋፋቱ የተነሳ የቤዝቦል ስታዲየሞች እንኳን ስማቸው ተቀይሮ ፊቴክስ አሬና ተባሉ። ነገር ግን ሳም ትልቁ የማታለል ስልቱና በሰው ዘንድ እምነት እንዲያገኝ ያደረገው የራሱ ገጽታ ነበር። ሀብቱ 26 ቢሊዮን ዶላር ሲደርስ እንኳን እሱ ቶዮታ ኮሮላ መኪና ነበር የሚነዳው። ያው ኮሮላ የናኩኝ ሳይሆን እሱ ካለው ሀብት አንጻር ነው። ሳም የሚለብሰው ልብስ በጣም የቆሸሹ ቲሸርትና ቁምጣ ነው የሚለብሰው ሁሌ። የሳም ድርጊት ግን በዚህ ብቻ አላበቃ። ቢሮ ውስጥ ፍራሽ አንጥፎ ይተኛል። ሰዎች ይሄማ ለራሱ ግድ የለውም እስኪሉ ድረስ ራሱን ይጥል ነበር። ኢንቨስተሮችና ትላልቅ የዓለም መገናኛ ብዙሃን እሱን ሲያዩት ይሄ ልጅ ለገንዘብ ግድ የለውም፣ እሱ ዓለምን ሊያድን የመጣ ቅን ልብ ያለው ሰው ነው ብለው ያሞግሱታል። ዝናው በዓለም ላይ መነጋገሪያ ሆነ። የፎርብስ መጽሔት ላይ ፊት ለፊት ገጽ ላይ ሚስጥራዊው ቢሊዮነር ተብሎ ወጣ። አንድ በጣም ያስገረመኝ ነገር ልንገራችሁ። ስኳይ ካፒታል የሚባለው የዓለማችን ትልቁ የኢንቨስትመንት ኩባንያ ከሳም ጋር
በዙም ስብሰባ ያደርጋሉ። ሳም በቪዲዮ ይታያል። ለኩባንያው ባለቤቶች ስለ ፋይናንስ ቢዝነስ ሲያብራራላቸው ባለሀብቶቹ በድንጋጤ አፋቸውን ከፍተው መስማት ጀመሩ። ይህ ልጅማ ድንቅ አይምሮ ነው ያለው እያሉ ተደመሙበት። ነገር ግን የሳም እጅ ከካሜራው ስር በፍጥነት ይንቀሳቀስ ነበር። ልክ ይህ ስብሰባ እንዳለቀ ለሚሰራው ቢዝነስ $200 ሚሊዮን ሰጡት። የሚገርመው ግን ሳም በስብሰባው መሃል ሊግ ኦፍ ሌጀንድ የሚባለውን የቪዲዮ ጌም የተጫወተ ነበር። አስቡት፣ ስለ $2 ሚሊዮን እያወራችሁ በመሃል ጌም ስትጫወቱ። የሚገርም ልጅ ነው። በ2021 ዓመተ ምህረት ሳም የፊቴክስን ዋና ቢሮ ከአሜሪካ ወደ ባሃማስ ደሴት አዘዋወረ። እዛም በ$40 ሚሊዮን የቅንጦት ቪላ ገዛ። እዛ ቪላ ውስጥ ማን መሰላችሁ የሚኖሩት? ሳምና የሱ የቀድሞ ፍቅረኛ ካሮሊን እና ሌሎቹ 8 የቅርብ ጓደኞቹ ናቸው። ሳም የመጀመሪያውን ኩባንያ አላሜዳ ሪሰርች እንድታስተዳድር የቀድሞ ፍቅረኛውን ካሮሊን ነበር። ካሮሊን በ20ዎቹ ዕድሜ ውስጥ ያለች የሂሳብ እውቀት ያላት ነገር ግን የንግድ ልምድ ብዙም የሌላት ወጣት ናት። አሁን ዋናውና አስፈሪው ሚስጥር እዚህ ጋር ነው ያለው። በህጉ መሰረት ፊቴክስ የሰዎችን ገንዘብ ለግል መጠቀም የተከለከለ ነበር። ሳም ደግሞ እዚህ ኩባንያ ውስጥ ያሉ ገንዘቦችን መንካት አይፈቀድለትም። ነገር ግን በሲስተም ውስጥ ሚስጥራዊ የኮምፒውተር ቀዳዳዎችን ሰራ። በዚህ ቀዳዳ አማካኝነት በሺዎች የሚቆጠሩ ሰዎች ፊቴክስ ላይ ያስቀመጡትን $ቢሊዮን በሚስጥር እየወሰደ ፍቅረኛው ለምትሰራበት ኩባንያ ይሰጣታል። ካሮሊን ደግሞ በምትቀበለው የሰዎች ገንዘብ ቁማር ትጫወታለች፣ እንደፈለገች ገንዘቡ ትበትናለች። ገንዘቡ ሲያልቅ ደግሞ እንደገና ከፊቴክስ ተጨማሪ ገንዘቦችን ትቀበላለች። ሳም ይህንን ሰዎች የሚያስቀምጡትን ገንዘብ የቅንጦት ቪላዎችን መግዛትና ለራሱ መዝናኛ አደረገው። ይህ ሁላ የሳም ማጭበርበር ለዓመታት ተሸፍኖ ቆየ። ነገር ግን በኖቬምበር ወር 2022 ዓ.ም ኮንዲስክ የሚባል የዜና ድረገጽ የካሮሊን ኩባንያ ሂሳብ አጠራጣሪ እንደሆነ የሚገልጽ መረጃ ወጣ። በዚህ ጊዜ የዓለማችን ትልቁ የክሪፕቶ ንጉስ የሆነው ባይናንስ ኩባንያ ባለቤት ሲዜድ የተባለው ሰው በጉዳዩ ላይ ጣልቃ ገባ። ሲዜድ በትዊተር ገጹ ላይ በስጋት ምክንያት በእጃቸው የሚገኘውን የፊቴክስ ዲጂታል ገንዘብ በሙሉ እንሸጣለን ብለው ትዊተር ላይ ይፋ አደረጉ። ይሄ የትዊተር መግለጫ መላውን የክሪፕቶ ዓለም አናወጠ። በሺዎች የሚቆጠሩ ደንበኞች በድንጋጤ ገንዘባችንን ስጡን ብለው ወደ ፊቴክስ ድርጅት ሮጡ። ሳም በትዊተር ላይ ወጥቶ ፊቴክስ ደህንነቱ የተጠበቀ ኩባንያ ነው፣ ገንዘባችሁ አልጠፋም፣ ተረጋጉ ብሎ የውሸት መግለጫውን ሰጠ። ነገር ግን ሰዎቹ አላመኑትም። በ24 ሰዓት ውስጥ $6 ቢሊዮን ከዛ ኩባንያ ሲያወጡ የፊቴክስ ካዝና ባዶ ሆነ። ምክንያቱም ገንዘቡ በሙሉ በካሮሊን ተበልቶ አልቋል። በ72 ሰዓት ውስጥ የ$32 ቢሊዮን ኩባንያ ሙሉ በሙሉ ከሰረ። የሳም የ$26 ቢሊዮን ሀብት ወደ $0 ደረሰ። በዓለማችን ታሪክ ውስጥም አንድ ቀን ውስጥ ብዙ ሀብት ያጣ የመጀመሪያው ሰው ሆነ። በዲሴምበር ወር 2022 ዓ.ም የባሃማስ ፖሊስና ኤፍቢአይ የሳምን ቪላ በመክበብ በቁጥጥር ስር አዋሉት። ወደ አሜሪካም ተወስዶ ፍርድ ቤት ቀረበ። በፍርድ ቤት ሂደቱ ወቅት ላይ ግን ትልቅ ድራማ ተከሰተ። የቀድሞ ፍቅረኛው ካሮሊን እና የቅርብ ጓደኞቹ ነፃ ለመውጣት ሲሉ በሳም ላይ ምስክር ሆኑ። ሳም ነው የሰዎችን ገንዘብ እንድንሰርቅ ያዘዘን ብለው ነገሩን በሙሉ ወደ እሱ አዞሩበት። ከእንደዚህ አይነት አስመሳይ ሰውማ ፈጣሪ ጠብቃቸው ነው የሚባል። በነበረው ሰዓት አብረው ሲያጠፉ ቆይተው ችግሩ ሲገባ ግን ካዱት። ፍርድ ቤቱም ሳም በ8 የፋይናንስ ወንጀሎች ጥፋተኛ በማድረግ የ25 ዓመት እስራት ፈረደበት። አሁን ያ የ29 ዓመቱ ቢሊዮነር በኒውዮርክ በሚገኝ አስፈሪ እስር ቤት ውስጥ ቀሪ ህይወቱን በማሳለፍ ላይ ይገኛል። የዛሬው ታሪካችን ይህን ይመስል ነበር። እናንተ በሳም ቦታ ብትሆኑና በ32 ቢሊዮን ጌም መጫወት ብትችሉ ምን ታደርጉ ነበር? በኮሜንት ላይ ሐሳባችሁን አጋሩ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እንዲሁም በየጊዜው አዳዲስ አስገራሚ እውነተኛ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛል። ቻው።